በህይወቴ እንደዚህ አይነት ሰይጣን ሴትዮ አይቼ አላውቅም። ሁሉም ነገር የሚጀምረው እንግዲህ በዚህ የ36 ዓመት ሴትዮ ነው። ስሟ ሳንቴ ይባላል። የምትኖረው ደግሞ ሎስ አንጀለስ ውስጥ ነው። ሳንቴ እንግዲህ በጣም ቅንጡ የሆነ ህይወት ነው የምትፈልገው። ማለት በጣም የተቀናጣ ነገር፣ በጣም ሌግዘሪ የሆነ መኪና፣ ሌግዘሪ የሆነ ቤት፣ ሌግዘሪ የሆነ ጌጣጌጦች፣ አለባበስ ምናምን ነው የምትፈልገው እና የምትኖረውም ልክ እንደዛ ነው። የገንዘብ ጥማቷ በጣም ሀይ ከመሆኑ የተነሳ የገዛ ቤታቸውን እንኳን አቃጥላ ኢንሹራንስ ገንዘብ ከመንግስት ትቀበላለች። ሳንቴ እሱ ብቻ አይደለም ትልቁ ችግሯ፣ በጣም ሲበዛ ሌባ ነች። የእጅ አመል አለባት። ኢቭን ሀብታም እንኳን ብትሆን ምንም እጇ የገባ ነገር ሁላ ከመስረቅ ወደኋላ አትልም። ማለት ልብስ፣ ጌጣጌጥ፣ አልማዞች፣ መኪና ምናምን በቃ ቤት እንኳን ብታገኝ ይዛ ከመሄድ ወደኋላ አትልም። ሳንቴ እንግዲህ በእንደዚህ አይነት ህይወት ውስጥ በምትቀጥልበት ሰዓት ላይ ባልየው በቃኝ ታከተኝ ይላታል። ማለት በቃ እንፋታ ይላታሉ ማለት ነው። እና ትፋታለች። ባልየውም እውነቱን ነው። እንዳለ ንብረቱን ቤቱን እያቃጠለች በዛ ላይ ተሰርቋለች። ከራሱ ሁላ ተሰርቋለች። የእጅ አመል እንግዲህ አይኖርባችሁ። ውርደት በውርደት ነው የሚያደርጋችሁ። ብቻ ሳንቴ ትፋታለች። አሁን ሲንግል ሆና ትገኛለች። ግን ሲንግል ሆና መቀጠል አትፈልግም። ምክንያቱም የቅንጡ ህይወቷን ለማሟላት ስትል ገንዘብ ወጪ ፋን የሚያደርግላት የሆነ ወንድ ያስፈልጋታል። እናም እንግዲህ እንደ አውሮፓውያኖቹ አቆጣጠር በ1971 ዓመተ ምህረት ላይ ይሄንን ሰው ትተዋወቃለች። ስሙ ኬን ይባላል። ኬን እንግዲህ በጣም ሲበዛ ሀብታም ነው። ቢያንስ እንኳን በወር ከ22 ሚሊዮን የአሜሪካን ዶላር በላይ ይሰራል። እቺ ሴትዮ እንግዲህ ይሄንን ሰውዬ እንደምንም ብላ በእጇ ታስገባዋለች። አጥምዳው እንደምንም ዴት ይጀምራሉ። ከአመታት በኋላ እንግዲህ ይጋባሉ በይፋ ማለት ነው። ከዛም ከተጋቡ በኋላ እንግዲህ እግዚአብሔር ትዳራቸውን በልጅ ይባርከዋል። ወንድ ልጅም ይወልዳሉ ማለት ነው። እናም ሳንቴ እንግዲህ የኬን ሙሉ የባንክ አካውንቱ አክሰስ ይኖራታል ማለት ነው። እናም የምትፈልገውን ንብረቶች ጠቅላላ ትገዛለች። አልባሳቶች፣ ጌጣጌጦች፣ መኪና፣ ቤት ምናምን ብቻ የማትገዛው ነገር የላትም። ሰውየው እንደነገርኳችሁ በጣም ሀብታም ነው። ያ ማለት እንግዲህ በጣም ሀብታም ናቸው። ብቻ ሳንቴ ይሄ ሁላ ንብረት እያላት እንኳን በጣም ደባሪና መጥፎ ሴትዮ ከመሆን ወደ ኋላ አልተመለሰችም። ለቤቷ ሰራተኛ የሚሆን ሴት ከመቅጠር ይልቅ ከሜክሲኮ ሄዳ የሆነች ቆንጂዬ ልጅ ታመጣና ቤቷ ታስራታለች፣ ታስፈጋታለች። ደሞዝም የሚባል አሰጣትም። የሆነ ክፍል ውስጥ እየቆለፈችባት ትረሳታለች ልጅቷን ማለት ይርባታል፣ ይጠማታል፣ ትረሳታለች ቤት ውስጥ። ከዛ ትዝችላ ታወጣታለች። እሷን ለማናድ ብላ በመተኮሻ ይዛ ፊቷን ታቃጥላታለች። በጣም ስቃይ በስቃይ ታደርጋታለች። ጀስት ደስ እንዲላት ብቻ ብላ ማለት ነው። እናም እንደዚህ ከምታደርጋቸው ሴቶች መካከል አንዷ የአጋጣሚ ነገር ሆኖ ቤት ክፍት ትተውላት ይሄዱና ታመልጣለች። አምልጣም ቀጥታ ወደ ፖሊስ ጣባ ትሄዳለች። ፖሊስ ጣባም የደረሰባትን ነገር እንዳለ ትናገራለች። ፖሊሶችም ይሄን ነገር ሲሰሙ እንግዲህ ወደ ሳንቴ ሄዳሉ። በሚይዟታል ማለት ነው። ብቻ የፍርድም ሁኔታ ሲጠናቀቅ ሳንቴም ለ5 ዓመት ጽኑ እስራት ይፈረድባታል ማለት ነው። ማለት በብዙ ነገሮች በህገወጥ ሰዎች ዝውውር ምናምን ተደማምሮባት ብቻ ካደረገችው ነገር ጋር አጠቃላይ ለ5 ዓመት ጽኑ እስራትም ይፈረድባታል ማለት ነው። ብቻ የእስር ሁኔታዋን አጠናቃ እንደ አውሮፓውያኖቹ አቆጣጠር በ1992 ዓመተ ምህረት ከእስር ቤት ትለቀቃለች። ከእስር ቤትም ስትለቀቅ እንግዲህ የደስ ታከብራለች። የደስ ብላ ብዙ የተለያዩ ሀገሮች ላይ ትራቭል ለማድረግ ትወስናለች እና ብዙ ሀገሮችን ለመጎብኘት ታስባለች። እና ይሄን ነገር ሁላ ስታደርግም ብቻዋን አይደለም ከወንድ ልጇ ጋር ታስባለች ማለት ነው። ከዛ ወደ ትምህርት ቤትም ትሄዳለች። ከትምህርት ቤትም ልጁን ታስወጣዋለች። ልጁም ስሙ ጁኒየር ይባላል። ጁኒየር እንግዲህ ይሄ ሁላ ነገር ሲፈጠር በዚህ ሰዓት 14 ዓመቱ ነበረ። የሳንቴና የኬን ልጅ ማለት ነው። ብቻ ትራቭል ማድረግ ይጀምራሉ። ወደ ሜክሲኮ፣ ወደ ጃፓን እናም ወደ ኢሮፕ ብቻ ብዙ ሀገራት ላይ ትራቭል ማድረግ ይጀምራሉ ማለት ነው። ብቻ ሳንቴ ይሄ ሁላ ጉዞ በምታደርግበት ሰዓት እቺ ሴትዮ ምንም እንኳን ያክል ሀብታም ብትሆን የእጅ አመል ቶሎ አይለቅም። በየሄደችበት ትሰርቃለች፣ በየሄደችበት ትዘርፋለች፣ እያጭበረበረች ትሄዳለች ማለት ነው። በገዛ ልጇ ፊት ለፊት ነው ማለት በገዛ ልጇ ፊት ለፊት ትሰርቃለች ማለት ልጁ ልክ እንደሷ ሆኖ እንዲያርግ ነው የምትፈልገው መሰለኝ ማለት ነው። ብቻ ከጊዜያት በኋላ ትራቭል በሚያደርጉበት ወቅት ልጇ እሷን ሆኖ ቁጭ ከእናትየዋ ጋር በጣም ይስማማል። እናም አንድ ላይ መዝረፋቸውን ይቀጥሉበታል ማለት ነው። ብቻ ነገሮች በእንደዚህ አይነት ሁኔታ ይቀጥላሉ።
እንደ አውሮፓውያኖቹ አቆጣጠር በ1996 ዓመተ ምህረት ላይ ያ ማለት እንግዲህ አሁን ሳንቴና ጁኒየር ትራቭል ማድረጋቸውን ያቆማሉ ማለት ይተውታል። ከነ ትራቭል ማድረጋቸውን ይተውታል። ብቻ ቢተውትም ግን በጣም ደባሪ የሆነ ነገር ይፈጠራል። ብቻ እንዳለመታደል ሆኖ የጁኒየር አባት ማለትም የሷ ባለቤት የሆነው ኬን ይሞታል። እናም እሱ በሚሞትበት ሰዓት ላይ ከሷ በፊት በነበሩት ሁለት ትዳሮች ሁለት ትላልቅ ወንድ ልጆች አሉት። በጣም የተራራቀ ሀገር ቢሆንም ግን ልጆች አሉት። ያ ማለት እንግዲህ የሱ መሞት ይፋ ከወጣ እነዛ ሁለት ልጆች መጥተው የሱን ንብረት ሊቀራመቱት ነው ማለት ከሷ ጋር ሊጋሩት ሆነባትና ሴትዮ አንድ ነገር ማድረግ አለባት ቀደም ብላ ማለት ነው። ምንድነው የምታደርገው? ለምን የሱን የሞት ዜና ደብቄ አልይዘውም ማንም ባይሰማም ይሻላል ብላ ታስባለች። ይሄ ነገር ሲሆን እሷ ብሩን እንደ ልቧ እንድትጨርሰው ብሩን እስክትጨርሰው ድረስ ጊዜ ይሰጣታል ማለት ነው። በእንደዚህ አይነት ሁኔታ እየቀጠለች እንግዲህ 3 ወራትን ያልፋሉ። ያ ማለት እንግዲህ ከገዛ ልጇ ከጁኒየር እንኳን ደብቃው ማለት ነው። ከ3 ወራት በኋላ እንግዲህ ከጁኒየር ጋር አንድ ቤት በነበሩ ሰዓት ላይ ትነግረዋለች፣ ልጄ አባት ሞቷል። እናም እንደዚህ አይነት ነገሮችን አስቤያለሁ። የሱ መሞት ከደበቀን እንደዚህ አስቤያለሁ። ንብረቱን እንደልባችን መጠቀም እንችላለን ምናምን ብቻ አሳምና ትነግረዋለች። ልጅየውም እንግዲህ ምን እንደተፈጠረ አይታወቅም። ግን ልጅየው ምን ይላል? ማም ያበደ ሀሳብ ነው ያሰብሽው አግዝሻለሁ ምናምን ብሏት ጭራሽ እሷን ሰፖርት ማድረግ ይጀምራል ማለት ነው። በእንደዚህ አይነት ሁኔታ እየቀጠሉ እንግዲህ 2 ዓመታት ይቆጠራሉ። እሷም የምትፈልገው ነገር እየገዛች ገንዘቡን እንደልባቸው እየተጠቀሙት የሚፈልጉትን ነገር እየገዙበት ምናምን ይቀጥላል። ቢሆንም ግን እንዳሰቡት አልሄደላቸውም። ምክንያቱም እዚህ ታሪክ ላይ ይሄ ሰውዬ ይገባል። ስሙም ሳኢድ ይባላል። ሳኢድ እንግዲህ የኬን ፐርሰናል የባንኩን ሁኔታ የሚቆጣጠርለት ሰው ነው። ልክ ፋይናንሻል ማኔጅመንት እንደምንለው ነገር የለም ፋይናንሻል ማናጀሩ ነው እና የእሱን ባንክ አካውንት በሚያጣራበት ሰዓት ላይ ባንክ አካውንቱ ላይ የሆነ ዊርድ ነገር ያያል ማለት ነው። በጣም የገንዘቡ ሁኔታ ፈጣን ነው። ይወጣል ምንም ገቢ የሚደረግ ነገር የለም ግን ይወጣል። ሰውየው ሞቷል። ማን ነው እንደዚህ የሚያወጣው ብሎም ያስባል ማለት ነው። እናም እቺ ሚስትየዋንና ልጅየውን መጠራጠር ይጀምራል ማለት ነው። እሱም ሁለቱን መጠራጠር በሚጀምርበት ሰዓት ላይ በተመሳሳይ ሁኔታ እነሱም ደግሞ እንዳወቀባቸው እሱን አወቁበት ማለት ነው። እየተከታተላቸው እንደሆነ አወቁበት። ስለዚህ የሆነ ነገር ማድረግ አለባት ሴትዮ። ምክንያቱም በዚህ ሰውዬ ምክንያት ችግር ውስጥ ልትገባ ሆነና ማለት ነው። ብቻ ከእንደዚህ አይነት ችግር ውስጥ ልታመልጥ የምትችለው በአንድ ነገር ነው። እሱም ሰውየውን በመግደል። እናም እንደ አውሮፓውያኖቹ አቆጣጠር በ1998 ዓመተ ምህረት ላይ ስልክ ትደውላለች። ለሳኢድ። ሳኢድ እንዴት ነህ? ሰላም ነው ወይ? ለምን ቤታችን አንገናኝም? ስለ አንዳንድ ነገሮች እናወራለን፣ ስለ ፋይናንሻል ሁኔታውም እናወራለን፣ ፍሎ እንዴት ማድረግ እንዳለብን ብቻ የሆነ ነገር ብላው እቤቷ ትጠራዋለች። ቤታቸውም ይገኛል። ቤታቸውም ሲገኝ እንግዲህ ለጁኒየር የሆነ መድኃኒት ሰጠውና ሻይ ውስጥ እንዲጨምርበት ታደርገዋለች። ሻይ ውስጥም ይጨምረዋል። ሳኢድም ያንን ሻይ ሲጠጣው ፌንት ይነቅላል፣ ራሱን ይስታል። ራሱን ስቶ በነበረበት ሰዓት ላይ እንግዲህ ወደ ሻወር ይወስዱትና ሰውየው ራሱን በሳተበት የገላ መታጠቢያ ገንዳ ውስጥ አፍነው በውሃ ይገሉታል ማለት ነው። ከገደሉትም በኋላ እንግዲህ ለጁኒየር ትሰጠዋለች ሬሳውንም ይዞት ሄዶ ወደ ወራጅ ውሃ ውስጥ ይጥለዋል። በዚህም መልኩ ነበረ ከእንደዚህ አይነት ችግር ውስጥ ያመለጡት እነዚህ ሰዎች ማለት ነው። ብቻ ይህ ነገር ካደረጉ በኋላ ከላስ ቬጋስ ወደ ፍሎሪዳ ይጓዛሉ። ፍሎሪዳ እንግዲህ ለረጅም ጊዜ ይቆያሉ፣ አመታትም ይቆጠራሉ ማለት ነው። ከአመታት በኋላ እንግዲህ በድል ያጠናቀቁታል። ምኑን እያላችሁ ሊሆን ይችላል። አንዴ እዚህ ጋር አቋርጣችሁ ሐሜተኛው እባላለሁ። በዚህ ዩቲዩብ ቻናል ላይ እንግዲህ የተለያዩ የወንጀል ታሪኮችና አስደናቂ ክስተቶችን የምንነጋገርበት ስለሆነ እንደዚህ አይነት ኮንተንት የሚመቻችሁ ሰዎች ብቻ ይህንን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ይህንን ሐሜተኛ ኮሚዩኒቲ ይቀላቀሉት። ወደ ታሪኩ እንመለስ። በድል ያጠናቅቁታል ብያችሁ ነበር አይደል? በድል የሚያጠናቅቁት ምንድን ነው? የኬንን የባንክ አካውንት ውስጥ የነበረውን ገንዘብ በጠቅላላ ዘርፈው ይጨርሱታል። በድል አጠናቀቁታል ማለት ነው። ማለት ምንም እንዳይቀር አርግተው 0 ብር ከ0.000 ሳንቲም እስኪል ድረስ ምጥጥ አርግተው የባንክ አካውንቱን ይጨርሱታል። ብቻ የቀራቸው ነገር ቢኖር ምንድነው? ተንቀሳቃሽ ሀብት፣ መኪናዎች፣ የተለያዩ የመስሪያ ቤት እቃዎች እናም የገዛ ቤቱ ማለት ነው። ብቻ የተወሰኑ ንብረቶች ነበሩ። እነሱን ለምን አንሸጣቸውምና ወደ ገንዘብ አንቀይራቸውም እና በቃ አሁን የኖር ነው ያለውን ህይወት ኑር ትለዋለች ለልጇ። ልጁም ይስማማል። ብቻ የሆነ አንድ ቤት ላስ ቬጋስ ውስጥ የሚገኝ ኬን የነበረው ቤት አለ እና አጋጣሚ ነገር ሆኖ በዚህ ሰውዬ ስም ነበር የተያዘው። ስሙም ዴቪድ ይባል ነበረ። ኬን ለምን ዴቪድ ላይ አደረገው? ግብር ላለመክፈልና ግብር ለመደበቅ ብቻ እንደዚህ አይነት ነገሮችን ብቻ ለመሸፋፈን ሲል ላለማድረግ ሲል በዚህ ሰውዬ በዴቪድ ስም ቤቱ ነበረ ማለት ነው። ሴትዮዋ ይሄ ነገር ስታውቅ ምን ታደርጋለች? በዴቪድ ስም የተጻፈ ደብዳቤና ፊርማው ያረፈበት ወረቀት ትጽፋለች። ፕሮፖዛል ማለት ያ ፕሮፖዛል ምንድነው? ለባንክ አካውንት ሰጥታው ከባንክ አካውንት ብር ልትበደርበት ማለት ነው። እናም ይሄ ነገር ይሳካላታል። እናም ከባንክ አካውንቱ
ቢያንስ 280,000 የአሜሪካን ዶላር ትበደርበታለች። እቺ ሴትዮ በዚህ ብቻ አልተረጋጋችም። ከዚህ ቤት መገኘት ያለበት ገንዘብ በቂ መስሎ አልታያትም። ምን ታደርጋለች ሴትዮ? ገንዘቡን ከተበደረችበት በኋላ ቤቱን ታቃጥለዋል። ቤቱን ካቃጠለችው በኋላ እንግዲህ ከመንግስት የኢንሹራንስ ገንዘብ ልትቀበል ማለት ነው። ብቻ የኢንሹራንስ ገንዘብ ጥያቄ ስታደርግ በተመሳሳይ ሰዓት ዴቭ ይሄን ነገር ያውቃል። ማለት ቤቱ ተቃጥሏል፣ ኢንሹራንስ ገንዘብ እየተጠየቀ ነው ምናምን። ከዛ እሱ ጋር ኖቲፋይ ሲያደርጉት ሲያሳውቁት ይሄ ሁላ ነገር ውሸት ነው ብሎ ሰራተኞቹ ይናገራል ማለት ነው። ይሄን ነገር ሲመለከቱ ባንክ ቤቶቹም የኢንሹራንስ ገንዘቡን ይከለክላሉ ማለት ነው። ይሄ ነገር ሳንቲን በጣም ያናዳታል። ጁኒየር በጣም ይናደዳል። ሽጉጥ ይዝና ቀጥ ብሎ ሄዶ ማለት አልደበቀውም ሁላ ሙሉ መንገዱን ተናዶ በእግሩ ነው ሄደው አልደበቀውም ሁላ ሽጉጡን ይዞ ቀጥ ብሎ ሄዶ ዴቭ ቤት ይገባና እዛው ፊት ለፊት ይደፋዋል። ከገደለውም በኋላ አንስቶ ቆሻሻ መጣያ ውስጥ አቅለል አርግቶ ይጥለዋል ማለት ነው። ብቻ ከነበሩበት ሀገር እነሱም ይሸሹና ወደ ኒውዮርክ ሲቲ ይጓዛሉ። ብቻ እዛ ኒውዮርክ በነበሩበት ሰዓት ላይ የሆነ አፓርትመንት ይከራያሉ። የከራዩት አፓርትመንት የሆነ ሴትዮ አፓርትመንት ነው። እናም ሴትዮዋም ሰዎቹን በጣም አብዝታ ትወዳቸዋለች። አንድ ላይም ጊዜ ያሳልፋሉ። ቤቷንም ታጋራቸዋለች ማለት ነው። ቤቷንም በምታጋራበት ሰዓት ላይ እነዚህ ሰዎች ምን ያደርጋሉ? የምትነጋግርበት ስልክ ላይ የሆነ ኤሌክትሪክ ነገር ይገጥሙና ፐርሰናል የሆኑ ላይፎቿን ይቆጣጠሩታል ማለት ነው። የምትደዋወለውን ምናምን ሁሉም ነገር ይሰሙባታል። ከዛ የሁላ ነገር ካደረጉ በኋላ እያንዳንዷን ዲቴል ካወቁ በኋላ የሆነ ወረቀት ይጽፋሉ። ያ ወረቀት ምንድነው? የቤቱ ባለቤትነትን ቅየራ ማለት ነው። ማለት የቤቱን ባለቤት ሸጠችው በሉት በቃ ልክ እንደዛ ነገር አርግተው ይጽፉባታል። ከዛ የእሷንም ፊርማ አስመስለው ይፈርሙባታል። የሁላ ነገር ከተደረገ በኋላ ጁኒየርም ቤቷን አንኳኩቶ ይሄድና ሴትዮዋ ስትከፍትለት ጠብቆ ሄዱ አንገቷን ያንቃታል። አንገቷንም አንቋት ይሄ ኤሌክትሪክ የለም ጭዝ የሚያደርገው ፖሊሶች ምናምን የሚይዙት ነገር ስሙን አላውቅም። ብቻ በሱ ነገር ይዞ እያንጨረጨረ ሴትዮዋን ይገላታል። ለአፓርትመንቷ ብለው ይገሏት። ብቻ ሴትዮዋንም አንቆ ከገደላት በኋላ ልክ እንደ ቆሻሻ በተመሳሳይ ሁኔታ ልክ እንደ ቆሻሻ አንስቶ ቆሻሻ ውስጥ ይጥላታል። እነዚህ ሰዎች እንግዲህ እንደዚህ እያደረጉ ምንም የሚያዙ አይመስልም። ቢሆንም ብቻ የዚህ ሴትዮ ጓደኞች፣ ዘመዶች የነበሩ ሰዎች፣ በአካባቢው የሚገኙ ሰዎች ሴትዮ እንደጠፋች ይደርሱበታል ማለት ነው። እንደዚህ አይነት ባህሪ አሳይታ አታውቅም። ከአካባቢ ምርቃ ከቤቷም ጠፍታ አታውቅም። እናም ስጠፋባቸው ምን ያደርጋሉ? ለፖሊሶች ኮንታክት ያደርጋሉ። ፖሊሶችንም ይጠሯቸዋል፣ ይፈትሻሉ፣ አካባቢውንም ያያሉ። አካባቢውን በሚያዩ ሰዓት ላይ እንግዲህ እዛ ቆሻሻ መጣያ ውስጥ እንግዲህ ሴትዮዋ ጽንስ መስላ ቁጭ ብላለች። ማለት ሪሷን ማለት ነው። ብቻ ይሄ ነገር ሲያረጋግጡ ፖሊሶቹ ሰርች በሚያደርጉበት ሰዓት ላይ ይሄ ሁላ ነገር ዞሮ ወዴት ይሄዳል? ወደ እነዚህ ሁለት ሰዎች ማለት ነው። ምክንያቱም እሷ ቤት ለመጨረሻ ጊዜ ተከራይተውም የነበሩ ሰዎች ከእሷ ጋርም ጥሩ ግንኙነት የነበራቸውም ሰዎች ቢኖሩ እነሱ ብቻ ስለነበሩ ማለት ነው እነሱ ላይ ክትትልም ያደርጉባቸዋል። በስተመጨረሻም ይያዛሉ ማለት ነው። ከተያዙም በኋላ እንግዲህ ወደ ፍርድ ቤት ይቀርባሉ። የፍርዱም ሁኔታ ሲጠናቀቅ ጁኒየር ለ122 ዓመታት ጽኑ እስራት ይፈረድበታል። ያው የእድሜ ልክ በሉት ግን ለ122 ዓመታት ጽኑ እስራትም ይፈረድበታል። ከዛ ሳንቲም እንግዲህ የፍርዱ ሁኔታ ሲጠናቀቅ እሷ ደግሞ ለ120 ዓመታት ጽኑ እስራት ይፈረድበታል። የ2 ዓመት ልዩነት ለምን እንደመጣ አላውቅም፣ ግን ያው ዞሮ ብቻ የእድሜ ልክ ጽኑ እስራት ነው ይፈረድባቸዋል ማለት ነው። ይሄ እንግዲህ የሳንቴ ትክክለኛ ፎቶዋ ነው። ይሄንኛው ደግሞ የጁኒየር ትክክለኛው ፎቶ ነው ማለት ነው። ተመልካቾቼ ለዛሬ ነበረኝ ምርጥ ሀሜት ይሄንን ይመስላል። እስከ ቪዲዮ መጨረሻ ድረስ አብሬያችሁ የቆየሁት እኔ ሀሜተኛው እባላለሁ። እንደዚህ አይነት ኮንተንት የሚወቻችሁ ከሆነ ሰብስክራይብ በማድረግ ይሄን ሀሜተኛው ኮሚኒቲ ይቀላቀሉን። በቀጣይ ቪዲዮ ተመልሰን እስከምንገናኝ ድረስ ሰላም ለእናንተ ይሁን። ቻው፣ እወዳችኋለሁ።